በክልል የመደራጀት ጥያቄ ውዝግብና አተገባበር ላይ ያተኮረ ልዩ ዝግጅት ነው ይዘን የቀረብነው። በዝግጅቱ ቃለ መጠይቆች፣ በጉዳዩ ላይ የተሰጡ ትንታኔዎች፣ ማብራሪያዎች፣ የህብረተሰቡና የፖለቲካ ፓርቲዎች አስተያየት እንዲሁም የኢትዮጵያ ብሔራዊ ምርጫ ቦርድ ገለጻ ተካተዋል። ሳምንታዊው የባህል መድረክ ደግሞ በፈረንሳይዋ ከተማ ማርሴይ ስለሚኖሩ አፍሪካውያን ከተጠናቀረ ዝግጅት ጋር ይጠብቀናል። ስርጭታችን በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ፣ በሳተላይት ደግሞ በአረብ ሳት በድር 4 በ11996 ሜጋሄርዝ DWA 2 26 ዲግሪ ኢስት ሆሪዞንታል እንደዚሁም በናይል ሳት 201 7 ዲግሪ ዌስት ቨርቲካል በ11976 ሜጋሄርዝ DWA 2 ላይ ፈልጉን። በኢንተርኔትም ከድረገጻችን ወይም DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም ማዳመጥ ይቻላል። DW አምሃሪክ ብላችሁ በፌስቡክም ብትፈልጉን የቀጥታ ስርጭታችን ሲተላለፍ ማዳመጥ ትችላላችሁ። በኢትዮ ኤፍኤም 107.8 ስርጭታችን በአዲስ አበባና አካባቢው በቀጥታ ይደመጣል። ቴሌግራም በተባለው አፕሊኬሽንም DW አምሃሪክ ላይ ዝግጅቶቻችን ከተሰራጩ በኋላ ማድመጥና ማንበብ ትችላላችሁ። አሁን ወደ ቀዳሚው የዓለም ዜና እናልፋለን። ሸዋዬ ታቀርብልናለች። የDW ዜና። ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። በቅድሚያም ዋና ዋና ዜናዎቹ። የሲዳማን የክልልነት ጥያቄ ለዛሬ ለማወጅ መቀጠሩን ተከትሎ በሐዋሳና አካባቢዋ ግጭት ተቃውሞ መከሰቱ እየተነገረ ነው። እስካሁን የአንድ ሰው ሕይወት አልፏል፣ በርካቶችም ተጎድተዋል። የዓለም የጤና ድርጅት በዴሞክራቲክ ኮንጎ የተከሰተው የኤቦላ ወረርሽኝ ዓለም አቀፍ አጣዳፊ የጤና ስጋት መሆኑን ይፋ አደረገ። እንዲያም ሆኖ አጎራባች ሀገራት ድንበራቸውን መዝጋት እንደማይገባቸው አሳስቧል። 40 ስደተኞችን ከመስጠም በማዳን ወደ ጣሊያን ደሴት ያለ ፈቃድ በማስገባት የተከሰሰችው የጀርመን የእርዳታ መርከብ ነጂ ካሮላ ራኬተ አዲስ ፕሬዝዳንት የመረጡት የአውሮፓ ሀገራት ስደተኞችን ለመቀበል ዝግጁ ይሆናሉ የሚል ተስፋ እንዳላት አመለከተች። ዛሬም ፍርድ ቤት ቀርባለች። ዜናው በዝርዝር። የሲዳማን የክልልነት ጥያቄ ለዛሬ ለማወጅ መቀጠሩን ተከትሎ በሐዋሳና አካባቢዋ ግጭት ተቃውሞ መከሰቱ እየተነገረ ነው። የጥያቄው አራማጆች ለአዣንስ ፍራንስ ፕሬስ እንደገለጹት የሲዳማ ሽማግሌዎችና ወጣቶች የጉዳዩ አቀንቃኞች ዛሬ ጠዋት ሊያካሂዱት ያቀዱት ስብሰባ አካባቢውን በዘጉት በጸጥታ ኃይሎች ተደናቅፏል። ባለስልጣናት ወደዛ ባለመምጣታቸውና ወደ መሰብሰቢያው ስፍራ እንዳያልፉ ያገዷቸው የጸጥታ ኃይሎች ላይ ወጣቶቹ ድንጋይ መወርወራቸውንም ዘገባው አመልክቷል። ሐዋሳ ከተማ ላይ በቁጣ ወደ ጎዳና የወጡት ዜጎች ጎማ በማቃጠል ከጸጥታ ኃይሎች ጋር በተፈጠረው ግጭትም ቢያንስ የአንድ ሰው ሕይወት መጥፋቱን፣ ሌሎች ደግሞ መጎዳታቸውን የሆስፒታል ምንጮች ለዶይቼ ቬለ DW ገልጸዋል። የሐዋሳ ሪፈራል ሆስፒታል ዋና ስራ አስኪያጅ አቶ ዝናው ሳርሚሶ ጭንቅላቱን በጥይት መመታቱ የተገለጸው ተጎጂ ወደ ሐኪም ቤት ከደረሰ በኋላ ሕይወቱን ማጣቱን ለሐዋሳው ዘጋቢያችን ሸዋንግዛው ወጋየው ገልጸዋል። መጀመሪያ ላይ ትንሽ ጭንቅላቱ ላይ ቁስል የነበረ ሰው ገብቷል። እሱ ለመጀመሪያ እርዳታ ሰጥተን ወደ ቤቱ ሄደዋል። ከዛ ቀጥሎም ደግሞ አንድ ሴት ነበር የመጣችው። በአጠቃላይ 4 ወንድና አንድ ሴት ነበር የመጡት። አንደኛው ካዳሬ የመጀመሪያ ደረጃ ሆስፒታል የመጣ ከዛ ሪፈር የተደረገ ሰው ነበረ። ጭንቅላቱ ላይ ነበረ ቁስሉ የነበረው። በምንድን ነው የቆሰለው? ቁስሉ አሁን ሐኪሞች እንዳረጋገጡት በጥይት የተመታ ይመስላል። ከፍተኛ የሆነ ቁስል ነው። እሱ አዳረም ወደኛ እንደላከ እኛ ጋር ብዙ ሳይቆይ ሊያርፍ ይችላል። ሌሎቹ ተጎጂዎችን በተመለከተ እስካሁን የሚታየው ለከፋ አደጋ የሚያደርስ እንዳልሆነም አክለው ገልጸዋል። ግጭት ተቃውሞም በሐዋሳ ከተማ የተወሰነ እንዳልሆነ ከአካባቢው የሚወጡ መረጃዎች ያመለክታሉ። ከሚመለከተው የመንግስት አካል ተገቢው ምላሽ ካላገኙ ዛሬ ማለትም ሐምሌ 11 ቀን 2011 ዓ.ም የሲዳማን ክልልነት ለማወጅ መዘጋጀታቸውን የጉዳዩ ጠያቂዎች ሲያሳስቡ መሰንበታቸው ይታወቃል። ዛሬ ከቀትር በፊት የሲዳማ አርነት ንቅናቄ ሲአን የሲዳማ ተወላጆች እንዲረጋጉ አሳስቦ ነበር። የሲአን የህዝብ ግንኙነት ኃላፊ አቶ ደሳለኝ ሜሳ
የብሔራዊ ምርጫ ቦርድ ጥያቄውን ተቀብሎ ህዝበ ውሳኔ ለማድረግ እንዲቻል ቅድመ ዝግጅት በማካሄድ ላይ እንደሚገኝ ለዶይቼ ቬለ አረጋግጠዋል። እንዲያም ሆኖ እስካሁን አካባቢው ስለመረጋጋቱ የተሰማ ነገር የለም። የዓለም የጤና ድርጅት በዲሞክራቲክ ኮንጎ የተከሰተው የኢቦላ ወረርሽኝ ዓለም አቀፍ አጣዳፊ የጤና ስጋት መሆኑን ይፋ አደረገ። በሽታው መሰረተ ልማት ባልተስፋፋባቸው የኮንጎ ግዛቶች ተወስኖ እንዲቆይ ከፍተኛ ጥረት ሲደረግ ቢቆይም በዚህ ሳምንት ጎማ በተባለችው ከተማ አንድ በተህዋሲው መያዙ የተረጋገጠ ታማሚ ህይወት አልፏል። አጋጣሚው ጎማ ከፍተኛ እንቅስቃሴ ያለባት ከተማ በመሆኗ ወደ ሌሎች አካባቢዎች በሽታው እንዳይዛመት ስጋት ፈጥሯል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የተህዋሲው መስፋፋት ስጋት ማስከተሉን ይፋ አድርገዋል። ሊስፋፋ ይችላል በሚለው ስጋት ምክንያት ኮሚቴው አጣዳፊ ዓለም አቀፍ ስጋት መከሰቱን እንዳውጅ በመከረኝ መሰረት ይፋ አድርጋለሁ። እኔም ምክሩን ተቀብዬ የዓለም የጤና ድርጅት አስቸኳይ የጤና ጉዳይ ኮሚቴ ሊቀመንበር የሆኑት ፕሮፌሰር ሮበርት ሽቴፋን በበኩላቸው ምንም እንኳን የተህዋሲው የመስፋፋት አጋጣሚ አሳሳቢ ቢሆንም ሀገራት ድንበራቸውን እስኪዘጉ ግን አያደርስም ይላሉ። የዲሞክራቲክ ኮንጎ ጎረቤት ሀገራትም ሆኑ በሌላ አካባቢ ያሉ ድንበሮች መዘጋት አይኖርባቸውም። ምክንያቱም ይህ በተጎዱት አካባቢዎች ኢኮኖሚ ላይ አስከፊ ተጽዕኖ ይኖረዋል። የዓለም የጤና ድርጅት የኢቦላ ተህዋሲን ለመከላከል አስፈላጊው ክትባትም ሆነ መድኃኒት እንዳለ በማመልከትም ውጤት እንዲገኝ ሁሉም ወገኖች ተባብረው ሊሰሩ እንደሚገባ አሳስቧል። ምዕራብ አፍሪካ ላይ በሽታው ከፍተኛ ጉዳት ካስከተለ በኋላ የተቀሰመው ትምህርትም መዘናጋትና ጊዜ መውሰድ የከፋ ችግር እንደሚያስከትል ማሳየቱንም አመልክቷል። የኮንጎ ተጎራባች ከሆኑት ሀገራት ዩጋንዳ በተለይም ከኮንጎ በተሰደዱ ወገኖች ዘንድ በሽታውን አስመልክቶ ያለውን ቁጥጥርና ክትትል አጠናክራለች። ስደተኞችን ከመስጠም በማዳን ወደ ጣሊያን ደሴት ያለ ፈቃድ በማስገባት ክስ የተመሰረተባት የጀርመን የረድኤት አገልግሎት መርከብ ነጂ ካሮላ ራኬተ ዛሬ ፍርድ ቤት ቀረበች። ከሞት ያተረፈቻቸውን 40 ስደተኞች እንደጫነች ወደ ጣሊያን የባህር ወደብ እንዳትጠጋ የተደረገውን እገዳ በመጣስ ለወሰደችው እርምጃም በህገ ወጥ መንገድ ስደተኞችን ለመርዳት በመሞከር ነው የተከሰሰችው። በወቅቱም የጣሊያን የባህር ወደብ ጠባቂ ፖሊስን ጀልባ በመግጨትም ተጨማሪ ክስ ቀርቦባታል። በጣሊያን ደቡባዊ ግዛት ሲሲሊ አግሪጌንቶ ከተማ ፍርድ ቤት ዛሬ የቀረበችው የሲዎች መርከብ ካፒቴን ራኬተ ለ3 ቀናት ከታሰረች በኋላ በአቃቢያን ህግ የቀረበባትን ክስ ወደ ጎን በማድረግ ዳኛው በሰብአዊነት ድርጊቱን መፈጸሟን ገልጸው እንዳስፈቷት ይታወሳል። ሆኖም ግን አሁንም በአቃቤ ህግ ምርመራ እየተካሄደባት መሆኑ ተገልጿል። ከፍርድ ቤት ቆይታዋ በኋላ ለጋዜጠኞች በሰጠችው አጭር መግለጫ አዲስ ፕሬዝዳንት የመረጡት የአውሮፓ ሀገራት ስደተኞችን ለመቀበል ዝግጁ ይሆናሉ የሚል ተስፋ እንዳላት ተናግራለች። አዲስ ፓርላማ የመረጠው የአውሮፓ ኮሚሽን እንዲህ ያሉ ነገሮች እንዳይደገሙ ይከለክላል ብዬ ከልቤ ተስፋ አደርጋለሁ። ከዚህ ሌላ ሁሉም የአውሮፓ ሀገራት ሲቪሎች ከአደጋ የሚያድኗቸውን ሰዎችም ለወደፊት ለመቀበል አብረው ይሰራሉ ብዬ አስባለሁ። በዛሬው ዕለትም ፍርድ ቤት ቀርባ ባለፈው ሰኔ 5 ቀን የተፈጠረውን በዝርዝር ለማስረዳት እድል በማግኘቷ መደሰቷንም ገልጻለች። አድማጮች የምትከታተሉት የዶይቼ ቬለ ዲደብሊውን ዜና ነው። ቶኪዮ ጃፓን ውስጥ ሰው ሰራሽ ምስሎችን የሚያቀናብር ስቱዲዮ ላይ በደረሰ ቃጠሎ ከ25 የሚበልጡ ሰዎች መሞታቸውን 36 የሚሆኑ ደግሞ መጎዳታቸውን ባለስልጣናት አመለከቱ። በተለይ ሴት ተማሪዎች የተካተቱበትን ዝና ያተረፉ ታሪኮች
በርካታ አድናቂዎች እንዳሉት የተገለጸውን ስቱዲዮ ትሞታላችሁ እያለ በመጮህ ወደ ስፍራው የገባ ሰው እንደለኮሰው ፖሊስ አስታውቋል። ግለሰቡ የረጨው ምንነቱ ያልታወቀ ነገርም እሳቱን አባብሶ ህንፃውን እንዳጋየው አሶሲኤትድ ፕሬስ ከቶኪዮ በላከው ዜና አመልክቷል። የሀገሪቱ መገናኛ ብዙሃን እንደዘገቡትም ምናልባት እሳቱ ከመውጫ በሩ አቅራቢያ በመለኮሱ ሰራተኞቹ መውጫ ለማግኘት ሲሞክሩ ጊዜ ወስዶ ለከፋ አደጋ ሳያጋልጣቸው አልቀረም። እሳቱን የለኮሰው የ41 ዓመት ጎልማሳ ተጎድቶ ሐኪም ቤት እንደሚገኝ ፖሊስ አስታውቋል። ምክንያቱ ግን አልተገለጸም። የቀድሞ የፓኪስታን ጠቅላይ ሚኒስትር ሻሂድ ካቃን አባሲ በሙስና ኮሚሽኑ ዛሬ መታሰራቸው ተነገረ። የሀገሪቱ ብሔራዊ የተጠያቂነት ቦርድ ቃል አቀባይ አባሲ የታሰሩት በጸረ ሙስና ኮሚሽኑ ነው ከማለት ውጪ ዝርዝር መረጃ ከመስጠት ተቆጥበዋል። የክሱ ቅጂ እንደደረሰው ያመለከተው የፓኪስታን ሙስሊም ሊግ ፓርቲ በበኩሉ በሙስናና በሙስና ተግባር ተጠርጥረው መታሰራቸውን ማመልከቱ ተዘግቧል። ከጠቅላይ ሚኒስትር ናዋዝ ሻሪፍ ቀጥሎ በጎርጎሮሳዊ 2017 ዓ.ም ለወራት ስልጣኑን ተረክበው የነበረው አባሲ ዛሬ በመስራቃዊቱ ከተማ ላሆር ጋዜጣዊ መግለጫ ለመስጠት በተዘጋጁበት ወቅት መያዛቸውን የተነገረው የፓኪስታን ብሔራዊ የተጠያቂነት ቦርድ በሳቸውና በናዋዝ ሻሪፍ ላይ ከፈሳሽ የተፈጥሮ ጋዝ ፕሮጀክት ጋር በተያያዘ ምርመራ እንዲደረግ ባለፈው ዓመት ትዕዛዝ ሰጥቶ ነበር። ለ7 ዓመታት የፓኪስታን ጠቅላይ ሚኒስትር የነበሩት ሻሪፍም በሙስና ተከሰዋል። ይህ ዶይቼ ቬለ DW ነው። አድማጮች የዓለም ዜናውን ለማጠቃለል ዋና ዋናውን በድጋሚ ነው። የሲዳማን የክልልነት ጥያቄ ለዛሬ ለማወጅ መቀጠሩን ተከትሎ በሐዋሳና አካባቢዋ ግጭት ተቃውሞ መከሰቱ እየተነገረ ነው። እስካሁን የአንድ ሰው ሕይወት አልፏል፣ በርካቶችም ተጎድተዋል። የዓለም የጤና ድርጅት በዲሞክራቲክ ኮንጎ የተከሰተው የኢቦላ ወረርሽኝ ዓለም አቀፍ አጣዳፊ የጤና ስጋት መሆኑን ይፋ አደረገ። እንዲያም ሆኖ አጎራባች ሀገራት ድንበራቸውን መዝጋት እንደማይገባቸው አሳስቧል። 40 ስደተኞችን ከመስጠም በማዳን ወደ ጣሊያን ደሴት ያለ ፈቃድ በማስገባት የተከሰሰችው የጀርመን የእርዳታ መርከብ ነጂ ካሮላ ራኬተ አዲስ ፕሬዝዳንት የመረጡት የአውሮፓ ሀገራት ስደተኞችን ለመቀበል ዝግጁ ይሆናሉ የሚል ተስፋ እንዳላት አመለከተች። ዛሬም ፍርድ ቤት ቀርባለች። ዜናው በዚሁ አበቃ። የዓለም ዜና ያቀረበችልን ሸዋዬ ለገሰናት። ከዶይቼ ቬለ የሚተላለፍላችሁ ስርጭታችን እንደቀጠለ በክልል የመደራጀት